ሌላ መገንጠልን ትፈራላችሁ ተባለ። እኛ መገንጠልን ፈርተናል። መገንጠል እሱም አሁንም ቢሆን የዓለም አቀፍ ፖለቲካል ሳይንስ ህግንና የሀገሪቷን ተጨባጭ ሁኔታ ይዞ ነው የሚሄደው። መገንጠል ሲባል ምን አይነት ነው? ኢትዮጵያ ህዝብ ከ19 መገንጠልን ኢህአፓ ካሁን ቀደም ሲደግፍ የነበረና ለኤርትራ መገንጠል የራሱ አስተዋጽኦ ያደረገ ነው። ያን ኩል ሊመጣ ዛሬ ደግሞ መገንጠል ትክክል አይደለም ትላላችሁ ነው ሊመጣ ነው። የበለጠ ደግሞ ጓደኛዬ ሙሉጌታ አብራራል። ትልቁ ነገር ምንድነው? በዛ ዘመን ኢህአፓ የነበረው አመለካከት ዛሬ የለም። ፖለቲካ ፓርቲዎች በየጊዜው ዘመኑን፣ ጊዜውን፣ ሀገራዊ ተጨባጭ ሁኔታን፣ የዜጎችን አሳሰብ ደረጃን በማገናዘብ እየተሻሻለ የማይሄድ ከሆነ በድሮ በሬ የሚያርስ የለም። ስለዚህ ዘመኑን የተከተለ የፖለቲካ ስርዓት ላይ በአሁኑ ሰዓት መገንጠል እንደ ኤርትራ መገንጠል አይደለም። ኤርትራም ስትገነጠል በዛ ሰዓት ኢህአፓ የነበረ አመራር ዛሬ ሙሉ በሙሉ የለም። ወንድም ዘላጋሽ አይደለም እንዴ? ዴበላንዴ ጊዜ ነው አይደለም እንዴ?